የቤተሰቦቹ ቤት እዚህ እንደሆነ ነግሮኛል። ብቻ ቦረና ውስጥ ወንድና ሴት ጎን ለጎን ስለማይሄዱ በ1 ሜትር ርቀት ተከታይ። እሺ እዚህ እንጠብቀው በረሃ ላይ። እሺ እንሂድ። ጠለፋ ምናምን የለም? ጠለፋ ቦረና ውስጥ ጠለፋ ስሙንም አያውቁት። But what about gangsters? ሽፍታ አለ? ምን ማለትሽ ነው? ስሚ ቦረና ማለት እኮ ከስዊድን ቀጥሎ እስረኛም ፖሊስም የሌለባት ሀገር እኮ ናት። እዚህ አካባቢ ጥል ካለም የሚነሳው በግጦሽ በከብት ምናምን ነው እንጂ ሌላ ጥል የለም። ቦረና ውስጥ እኮ ሴት ልጅ እንደምትከበረው አዲስ አበባ ራሱ እኮ አትከበርም። እሺ ደግሞ ከፈራሽም ለኔ ነው መፍራት ያለብሽ። እዚህ አካባቢ ወንድ ነው የሚጠለፈው። Are you kidding me? ዘርፌሙች ሊያውም በፈቃደኝነት ላይ የተመሰረተ ጠለፋ። ዋው በጣም ደስ ይለኛል። I love ቦረና። ግን እንዴት ሆኖ እንዴት አርጋ ነው የምጠልፈው? በእናትሽ እንግዲህ ብዙ አታፋጪ። እኔም የሰማሁትን ነው የምነግርሽ። በቃ ለምሳሌ አንድ የቦረና ሴት አንድ የቦረናን ጎረምሳ ከፈለገች ከሷ የሚጠበቀው በረት አካባቢ ሄዶ ወይ መቆም ነው ወይ መቀመጥ። በቃ የዚህን ጊዜ የበረቱ ባለቤት ይመጡና ጉርባ የትኛውን ልጄን ነው የፈለግሽው ብሎ ይጠይቋል። በቃ ከዛ የመረጠችውን ይዛ መሄድ ነው። ኧረ እባክህ ቆይ እሱ ካልፈለጋትስ? እድሜ ልኩን ቆሞ ይቀራላ። ጨርቄን ማቄን ኩበቴን ከብቴን ሳይል ይሰደዳል። እሰይ ደረሰልን። መልቾ እንዴት ነው? ቆየው አይደለ እንዴ? ሞትን እኮ በእናትህ። አይዞ ደርሻለሁ እኮ ቴዲ። አማን ያው ልሷ ናት የተለ። እሺ አይም ዩር ጋይድ። ግን ቆየህብን እኮ። አዎ ትንሽ ስራ በዛና ቆየህብን እኮ። አንተ በአማርኛ ቆየህብን እኮ። አፋን ኦሮሞ ቤታ ጤኖ ምን ፈረንጅ ናት? አበሻ ነው ይዘህ መጣህ አትልም እንዴ? አሁን እንሂድ ባለው እንግዲህ በስንት ዓመት አንድ የሚከተት በኋላ ደረሳቸው። ፈጣን ብለን እንሂድ።